የሮዛ እናት በደም ግፊት እንደተወደቀችና በረንዳ ላይ ወድቃ ሰው አይቶ ወደ ሆስፒታል እንደወሰዳት ይነግራታል ዶክተሩ። ግን ቤት ውስጥ ወድቃ ቢሆን ኑሮስ ማን ያያት ነበር? እዛው ትሞት ነበረ። ግን ደግሞ አሁንም እናቴ አደጋ ላይ ነች። እኔም ማሳክምበት ምንም አይነት ገንዘብ የለኝም። እናም ሮዛም እናቷን ለመጠየቅ መኝታ ቤቷ ሆና በሰማችበት ሰዓት ስልኳ ዘግታ ቦርሳዋን ስታይ ቦርሳ ውስጥ ምንም አይነት ብር የለም። ከድንጋጤዋ የተነሳም ይሁን ለማስመሰል ባዶ እግሯን ተነስታ ትሮጣለች። ስትሮጥ በአጋጣሚ ሉሊትና ባንቴሮ ሳሎን ቁጭ ብለው እያወሩ ስለነበር እሷም እየተንደፋደፈች እየሮጠች በባዶ እግሯ ስትወጣ ባንቴሮ ያያታል። ምን ችግር አደጋ ተፈጥሮ ነው ብለው ሁለቱም ሲነሱ ቆይኔ ሊያዛት በማለት ተንደርድሮ ውጭ ላይ ሲይዛት ምን ሆነሽ ነው በማለት ጠይቃታል። እሷም በንዴት ደግሞ ምንም ሆን ይመስልሃል? ምን ይሆንኩ ይመስልሃል? ልቀቀኝ በማለት ስትናገረው አለቅሽም፣ ንገሪኝና ልሂድ። ችግር የለውም ንገሪኝ መጀመሪያ። አይተሽዋል ግን በምን እየሄድሽ እንደሆነ? ባዶ እግርሽን እኮ ነው እየሄድሽ ያለሽው፣ አብደሻል። እናም ተረጋጊና ከቀልብሽ ሁኝና ሂጂ። ስለዚህ ምንም የሚያሯሩጥሽ ነገር የለም። እናቴ እኮ አደጋ ላይ ነች፣ ሆስፒታል ገብታለች ታማ ስትለው፣ እሺ አሁን ሆስፒታል ከገባች ስለዚህ ደህና ናት። እናም ያንቺም ደህንነት እንዲጠበቅ ከፈለግሽ ደግሞ ተረጋጊና ተረጋግተሽ ጫማሽን አድርጊና ወተሽ ሂጂ እንጂ እንደዚህ የተከለፈለፍሽ ስትውጪ መኪና አደጋ ቢበላሽ የማን ያለሽ እንደምትታቂያለሽ። አንቺም ትልቅ አደጋ ውስጥ ትገቢያለሽ። ከዛ እናትና ልጅ ሆስፒታል ትተኛላችሁ ማለት ነው። ስለዚህ ሮዛ ተረጋጊና ራስሽን ጠብቀሽ ሂጂ በማለት ወደ ውስጥ ያስገባታል። እሷም ተመልሳ ገብታ ጫማዋን ከለበሰች ከተረጋጋች በኋላ ትሄዳለች። ባንቴሮና ሉሊት ቆይ ምንድን ነው የተፈጠረው ነገር ብላ ስትጠይቀው እናቷ ደም ግፊት አለባት፣ እናም በዛ ምክንያት ነው መሰለኝ ሆስፒታል ገብታለች። ለዛ ነው ደንግጣ እየሮጠች የሄደችው። በጣም ነው የሚያሳዝነው። ግን እናት ማለት ከባድ ነው እኮ ባንቴሮ። ታውቃለህ እኔ አባቴን በጣም ወዶ ነበረ፣ ግን ጠላውም ነበረ። ይቅርታ አርጌለታለሁ። ይቅርታ ሳላረግለት ቢሞት ኖሮ በጣም ይጸጽተኝ ነበር። ግን ይቅርታ እንዳደረግኩለት ደግሞ ለአባቴ ያልነገርኩትኝም። መናገር ነበረብኝ አይደል ባንቴሮ? ግን ይቅርታውን በውስጤ እኔ መጀመሪያ ይቅርታ ብየዋለሁኝ። አባቴን በጣም ወዶ ነበር። ፀጉሬን እያሻሸኝ አንገቴን ከአንገቱ ስር ሽጉጥ አድርጎ እያባብለኝ ነበር ሳለቅስ። ግን አባቴን የጠላሁትኝና የተቀየምኩትኝ ለዛ ሽማግሌ በብር አሳቦ ሊድረኝ ሲፈልግ ነበረ። እናም ደግሞ ምንም ማድረግ አልተቻለም። ደግሞ ወንድሜ አውጥቶኛል ከዛን ጉድ ካወጣኝ በኋላ ወንድሜ እዚህ ካመጣኝ በኋላ ለአባቴ ሁሉን ነገር ይቅርታ አድርጌለታለሁኝ። ይቅርታ አድርጌለት ስለሞተ ብዙም አልተጸጸትኩም። ግን ደግሞ ትንሽ የሚጸጽተኝ ምን ነግሬው በነበረ የሚለው ነገር ነው ትለዋለች። እና ቆይ አሁን እሺ አንቺ ግን ምን አይነት የዋህ ልብን ያለሽ? አንቺ አሁን ለሮዛ እንዴት ነው እንደዚህ የምታዝኝላት ሲላት፣ ሮዛ ክፉ ብትሆንም ደግሞ የእሷ እናት ማለት የኔ እናት ነች። ምክንያቱም እማዬ ምንም እንድትሆንብኝ አልፈልግም እናቴ። እናም እናት ማለት ከባድ ነው። ሰውዬ እንደ ስራው ነው መቀመጥ ያለባት። እሷ ክፉና ተንኮለኛ ልትሆን ትችላለች፣ እናቷም እንደዛው። ግን ደግሞ አይታመሙ አይሞቱ፣ እንደ ተንኮላቸው እንደ ስራቸው ቁመው እንዲሄዱ ፈልጋለሁ ስትል ትነግረዋለች። የምትገርሚ ልጅ ነሽ። ለማንኛውም ምን ያሁን መጣው በማለት ጥሏት ይሄዳል። እሷም ብቻዋን ስለነበር በረንዳ ላይ ከፍቷትም እንዳትሄድም ከማን ጋር መሄድ እንዳለባት ስለማታቅ የተኛችበትን ሆስፒታልም ስለማታቅ በረንዳ ላይ ቁጭ ብላ ነበርና አዴብ ሲመጣ ተከፍታ ያይታል። እንዲህ ሉሊትዬ ምን ሆነሽ ነው? ምን ነካሽ? ሲላት ወንድሜ የሆነ ችግር ተፈጥሯል። ችግሩ ምን ምንድን ነው? ልትነግሪኝ ትችያለሽ ወይ እባክሽን ሲላት የሮዛ እናት በድንገት ታመው ሆስፒታል ገብተዋል ስትል ትነግሯለች። እውነትሽን ነው? በቃ ቆይ ሂጅ ልጠይቃችኋ የት ሆስፒታል ነው የተኙት ሲላት እኔ የት እንደሆነ አላቅም ስትለው በአጋጣሚ ሮዛ ትደውልለታለች። ሮዛ ስደውልለት በቃ ራሷ ደወለች በማለት ስልኩን አንስቶ ሲጠይቃት ያለችበትን ቦታ ይነግራታል። እሱም እሺ ብሎ መጣው። በቃ አንቺ አይዞሽ እሺ ብሎቱን ካበረታታት በኋላ ተነስቶ ወደ ሮዛ ሲሄድ ሮዛ መኪና ውስጥ እያገኛትና ዶክተሩን ካናገረ በኋላ እናትየው ታክማ እንደምትድንና ጤነኛ እንደምትሆን ስለካወቀ በኋላ ከሮዛ ጋር መኪና ውስጥ ማውራት ይጀምራሉ።
ሮዛ ፍላጎቷ ገንዘብ ነው እንጂ በፍጹም ምንም የነሱ መልካምነት አይታያትም። እናም እናቴ እኮ ታማለች፣ እናቴ ልትሞትብኝ ነው፣ እኔ እጄ ላይ ምንም አይነት ገንዘብ የለኝም። ዶክተሩ ደግሞ ካልታከመች በቅርቡ እናትሽን ታጫታለች ብሎኛል። ውጭ ሄዳ ካልታከመች ውጭ ነው መታከም ያለባትም ብሎኛል። የጠየቀኝ ገንዘብ እንኳን አይደለም ይሄን ሁሉ የሩብ የለኝም፣ እኔ ባዶ እጄን ነኝ። ዴቭ ምንድነው ማደርገው በማለት ለዴቭ ትነግረዋለች። ታዲያ ምን ችግር አለው? እናትሽ ይታከማሉ፣ መታከም እንደሚችሉ ዶክተሩ ነግሮኛል። እዚሁ ሀገር ውስጥ ታክመው እንደሚድኑም ነግሮኛል። የአንቺ እናት ጎድለኛ ናቸው። ምክንያቱም የትም ይሆን ብቻ ታክመው የመዳን እድል አላቸው። ታክመው መዳን የማይችሉ ብዙ ሰዎች አሉ። ገብቶሻል? ስለዚህ ምንም ችግር የለውም አታስቢ ይላታል። ገንዘብ እንዲሰጣት ብትጠይቀውም እኔ ችግር የለውም ከዶክተሩ ጋር አውርቼ ይጨርሻለሁኝ እና ምንም የሚያሳስብሽ ነገር የለም እኔ ያሳክማቸዋለሁ ይላታል። አንተ ግን የተረገምክነ ገንዘቡን በእጄ እንድሰጠኝ ነው የምፈልገው፣ እኔ ራሴ እናቴን አሳክሟታለሁ ስትለው ምንም ችግር የለውም ሀሳብ አይግባሽ፣ ከዶክተሩ ጋር ተነጋግረናል፣ ሕክምናው የት እንደሚገኝና እንዴት እንደሆነም አውርተናል፣ ስለዚህ ምንም እንዳታስቢ በማለት ይዘጋል እዚህ ጋር ምዕራፉን። በአጋጣሚ ደግሞ ሉሊት ቤት ቁጭ ብላ ሰርች በምታደርግበት ከውጭ ሀገር የእሷን እናት አይነት ህመም የሚያክሙ ሰዎች እንደሚመጡ ዶክተሮችን ታያለች። እናም በዚህ ሳምንት ውስጥ እንደሚገቡና ከ2 ቀን ከ3 ቀን በኋላ እንደሚገቡ ስላየች ካረጋገጠች በኋላ ለወንድሟ ለዴቭ ትደውልለታለች። ዴቭም ስልኩን አንስቶ ምንድን ነው ሲላት ወንድሜ እንኳን ደስ አለህ፣ የሮዛ እናት አይሞቱም። የሮዛን አይነት ህመም የሚያክሙ ዶክተሮች እንዶቹ ከ2 ቀንና ከ3 ቀን በኋላ አዲስ አበባ ይገባሉ። ስለዚህ መታከም ትችላለች ልንገርህ ብዬ ነው ስትለው ደስ ብሎት እሱም ስልኩን ከዘጋ በኋላ እዩልሽ ሮዛ ሉሊት የሆነ ሰርች እያደረገች ነበረ። እናም እናትሽን የሚያክሙት ዶክተሮች በቅርብ ቀን ይገባሉ ወደ ኢትዮጵያ። ስለዚህ ይሄ ራሱ ትልቅ እድል አይደለ? እሷ ነች የደወለችልኝ የምስራች አበሰረችኝ ሲላት እኔ ለእናንተ ጉድጓድና ውድቀታችሁን እየተመኘው እናንተ ግን ከኔ ጎን ናችሁ ሁልጊዜ። ለምንድን ነው ግን እኔ ሁልጊዜም የእናንተን ውድቀት ነው በገንዘብ የምገዛው? እናንተ ደግሞ ገንዘባችሁንም ጉልበታችሁንም ሁሉ ነገራችሁን ለኔ የምትሰውት በማለት ራሷን ትጠይቃለች። እናም በዛን መሀል ደግሞ ሔዋን